በርግጥ አንተ ሙሉ ቀን ተርበውለህ ማታ በሚያምር ቴምር ነው የምታፈጥረው። ሳምቡሳውም ጠረጴዛውም ሞልቶታል። ሾርባው ፊት ለፊትህ ነው። ምግቡ በየአይነት ነው። አመቱን ሁሉ ረመዳን የሆነባቸው አለ። ልብ በል ነው መልእክቱ። እንድትተዛዘን ነው ስልጠናው ዓላማ እንጂ ለአላህ ስልጣን የምትጨምረው የለም። ዓላማው የራበው አለ፣ ዙረህየው የቸገረው አለ፣ የታረዘ አለ። አንተ ቤት ምግብ ተርፏል። አንተ ቤት ማዕዱ ሞልቷል። ጉርሻ ያጣል። አንዴ በልቶም ያድርሰዋል። ዙረፈት ልጋቸው ማለት ነው። ምቾት ውስጥ ያለ ሰው እንዲህ አይነት አስገዳጅ ጾም ኑሮ ረሃብን ካልቀመሰው ድህነትን አያውቀው። በቅርቡ አንድ ኢንተርቪው ስከታተል ከዓመታት በፊት አንድ ታዋቂ መልቲ ቢሊየነር አንድን ቃል ይላል። አፍሪካ ውስጥ ለአንድ ትልቅ ስራ ሄድኩ ይላል። ሆቴሉ ነው የሚያርፈው፣ በሊሞዚን ነው የሚንቀሳቀሰው። ሆቴሌ ላይ የሚያስተናግደኝ አንድ ጥቁር ወጣት አለ። በጣም ወደድኩት ይላል። ከዛም አንድ ቀን በድፍረት ተጠጋኝና ቲፕስ ሰጠው። ልጋብዝህ አለኝ። እኔም ምን ትጋብዘኛለህ? ጋብዘኝ ይሻልኩት፣ ግን ምጋብዝህ ቤቴ ነው አለኝ። አንተ ቤት ደስ ይበለው ብዬ ይሻል። በሊሞዚኑ ተንቀሳቀሰ። በጣም ወደ ማያስፈራ መንደር ውስጥ ገባው ይላል። እንደምንም ቤቱ ደረስኳል። ቤቱን ከፍቶ ሲያስገባኝ በህይወቴ ለመጀመሪያ ጊዜ ድህነትን አየሁታል። ሰው እዚህ ቦታ ይኖራል። አልጋው፣ ወንበሩ፣ ብርድ ልብሱ፣ ድህነትን ራሱን አየሁታል። ምቾት ውስጥ ያለ ሰው የድሆቹ ችግር አይገባው። ረመዳን የሚባል አላህ አዋቂው ጥበበኛው ጌታ ያጾምህና ረሃብን ቴስት ታረጋዋል። ረሃብን ትቀምሰዋል። ወገበህን ይዘህ ስትጠማዘዝ ትንሽ ልተኛ ስትል እንዲህ ራበው ሰው አለ ማለት። ረመዳን ዓላማው ጥልቅ ነው። ለዓለኩም ተተቁን አላህን ትፈሩ ዘንድ ይከጀላልና ጠንቃቆች እንድትሆኑ፣ ለድሆቹ እንድታዝኑ፣ አካፍለህ እንድታድር ይዘኸው አትጓዝ። ከገንዘብህ ፐርሰንቴጅ እንዲኖር አይደለም ዘካ